በጣም የሚያስፈራና የሚያስደነግጥ ነገር ተከስቷል። ጋዜጠኛ ሶፎንያስ ላይ የተደረገው ነገር አሁን የተለቀቀው ቪዲዮ በጣም ያስጠላል። በጣም እንደ አንድ ሰው ደብሮኛል። ሌላኛው ከአዶናይ እና ከጃኒ ጋር መለያየት ጋር ተገናኝቶ ራሴን አጠፋለሁ እነሱ የማይጋቡ ከሆነ የቀብር ስነ ስርዓቴ ነው የሚካሄደው ያለችው ልጅ በጣም አነጋጋሪ ጉዳይ ይሆናል። ሌላኛው ከሱ ጋር ተያይዞ ለምንድነው አዶናይ እና ጃኒ ስለያዩ መንግስት ዝም ያለው? ለምንድነው አንድ ነገር ያላለው? አገራዊ መግለጫ ለምንድነው ያላወጣው ማለት ነው። ዞሮ እና ጃኒና አዶናይ ሌላ መረጃ አጋርተውናል። ሁለቱም የራሳቸውን መልእክት ቪዲዮ አጋርተውናል። እሱም ይዤላችሁ መጥቻለሁ። ሌላኛው በጣም ያስገረመኝ ነገር ልንገራችሁ። መኪና ከሌለ ማንም ሰው ከኔ ጋር ዴት እንዳያደርግ እኔ በታክሲና በእግሬ ሄጄ ከሱ ጋር ካፌ ለካፌ አልቀመጥም በላ የተናገረችው በጣም ትልቅ ሴት ሜዲሲን ተማሪ ናት። ግን አወራች። ስለሱም እናወራለን። ሌሎችም ጉዳዮች አሉ። ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ እንደዚህ አይነት መረጃዎች እንዳያመልጣችሁ ያደርጋል። ከወደዳችሁ በደንብ ላይክ አድርጉልኝ። ካልወደዳችሁ ዲስላይክ ማድረግ ይቻላል። እወዳችኋለሁ። ቀጥታ ወደ ቪዲዮ እንገባለን። እያንዳንዱን ተራ በተራ እናያለን ማለት ነው። እንቀጥል። ወደ ቪዲዮ ከመግባቴ በፊት አንድ ፎቶ ላጋራችሁ። እሱን እዩትና ከዛ እንቀጥላለን። ይህንን ፎቶ ያያችሁት አይደል? ይሄ ታዋቂ ሰው ጋዜጠኛ ሶፎንያስ በጣም መልከ መልካምና ቆንጆ የተባለ ወንድ ነው። አሁን በዚህ ጋር ያለው ደግሞ ራሱ እሱ ነው። በደንብ ይዩት። በጣም ተቀይሮ በጣም ጉስቆል ብሎ ምናምን ነውና ከዚህ ጋር ተያይዞ የሆነ ቪዲዮ አለ። እሱም ቪዲዮ ላጋራችሁ። በድያቸዋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አዋይ ሮማን ኡስታዝ አቡበከር በድሩዜ ኡስታዝ ሙሉ ቱርኪ ማቀታችሁን አስደፍጫችኋለሁ። ይቅር በሉ ይቅር በሉ። አይዞህ በል። እኔ አሁን እዚህ ጋር የልጁ ቪዲዮና ፎቶ አይደለም የደበረኝ። ለምንድን ነው ቪዲዮን የቀረጻችሁት? የመጀመሪያ ጥያቄ እሱ ነው። ይሄ ልጅ ለምንድን ነው እንደዚህ ሆነ ብላችሁ ደግሞ ካሰባችሁ አንድ ቪዲዮ ላጋራችሁ፣ መነሻው ከየት እንደሆነ ማለት ነው። ምንድነው ምን አደረኩኝ? ምን አደረኩ ትላለህ? ከዚህ በላይ አላሳያችሁም። እና ይሄንን ቪዲዮ በአዳማ ከተማ የተፈጠረው ሁላችሁም ሰምታችኋል። በጣም አነጋጋሪ ጉዳይ ነበር።